ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች እንግዲህ እንደሚታወቀው የፕላስ ኢትዮጵያ በጣም በሚያስገርም ሁኔታ በአጭር ጊዜ ውስጥ ማለት ነው ወደ 71000 ሰብስክራይበር ደርሰናል። እንግዲህ በጣም ደስ ብሎናል ማለት ነው። እናንተም ደግሞ ከጎናችን ሆናችሁ ስለምታግዙን ከልብ እያመሰገንን ዛሬ ደግሞ እንዴት አድርጋችሁ ኤአይዎችን በመጠቀም ብቻ በትምህርታችሁ ላይ ጎበዝ ተማሪ መሆን እንደምትችሉና ለፈተና መዘጋጀት እንደምትችሉ በአጭሩ አሳያችኋለሁ ማለት ነው። ይህን ዘዴ አብዛኛው መምህር አሁን ላይ የዩኒቨርሲቲ መምህሮች ፈተናዎችን የሚያወጡት ኤአይዎችን ተጠቅመው በመሆኑ እናንተም ይህን ዘዴ ተጠቀማችሁ ስኬታማ ትሆናላችሁ። ለዛሬ ማሳያችሁ ሁለት ኤአይዎችን ነው። የመጀመሪያው ኤአይ ማሳያችሁ ቻትጂፒቲ ነው። ቻትጂፒቲን ሁላችሁም ታውቁታላችሁ። በሁለተኛ ደረጃ ደግሞ ማሳያችሁ አንደኛው ኤአይ ዲፕሲክ ነው ማለት ነው። እንግዲህ እነዚህን ሁለት ኤአይዎች ተጠቅማችሁ ትምህርታችሁን በደንብ ካጠናችሁ ማለት ነው በጣም ጥሩ ተማሪ የመሆን ቻንስ አላችሁ ማለት ነው። በትምህርታችሁም በአጭሩና በቀላል ዘዴ ለፈተና ለመዘጋጀት ፍትሃዊ እንዲሁም ደግሞ በጣም የተመራጩ ዘዴ ይሄ ዘዴ መሆኑን ልነግራችሁ እወዳለሁ። እንግዲህ ለቻናላችን አዲስ ከሆናችሁ ቻናላችንን እዚህ ጋር እንደምታዩት ሰብስክራይብ ማድረግ እንዳትረሱ ማለት ነው። ሰብስክራይብ አድርጋችሁ ደግሞ ስለምትከታተሉ እናመሰግናለን። እንግዲህ በቀጣይ ጊዜያት በጣም ብዙ ቪዲዮዎችን ለመልቀቅ እንሞክራለን ማለት ነው ለእናንተ የሚጠቅሙ። እንግዲህ ቻትጂፒቲን ተጠቅመን ለማንበብ እዚህ ጋር ከመጣን ወዳ ከከፈትን በኋላ አንድ ጊዜ የፕላስ ምልክቱን በመንካት እዚህ ጋር አር ፎቶስ ኤንድ ፋይልስ የምትለውን አንድ ጊዜ እንነካለን። ከዛ በምንነካበት ጊዜ እንደምታዩት እዚህ ጋር ለምሳሌ ቻፕተር 2 ኢንትሮዳክሽን ሲስተም ኤንድ ኔትወርኪንግ የሚል ፒዲኤፍ ይመጣላችኋል። ይህንንም ፒዲኤፉን በስልካችሁም በፒሲም ተመሳሳይ አይነት ስላለው ምንም ይከብድ የለውም። ከዛ እዚህ ጋር ትመጣላችሁ። ከዛ እዚህ ጋር ከመጣችሁ ወዳ አሁንም የመደመር ምልክቷን በመንካት ወደ ታች ትነኩና ሞር የምትለውን ስትነኩት ስተዲ ኤንድ ለርን የምትል አንድ ትመጣላችኋለች። ከዛ ኤክስፕሌን ቶፒክ ፎርም የምትለው አንድ ጊዜ ስትነኩት ልክ እንደዚህ እዚህ ቻትጂፒቲ ላይ ያሉትን ዋና የሚባሉ ፖይንቶችን ኢንትሮዳክሽን ኦፍ ሲስተም ኤንድ ኔትወርኪንግ ላይ ያሉትን ምን ነገሮች አሉ የሚሉትን ነገሮች ያመጣላችኋል ማለት ነው። ልክ በምታዩት መልኩ ሲያመጣላችሁ ምን ታረጋላችሁ? ቴል ሚ ዋን ቶፒክ አንድ ቶፒክ ንገረኝ ይላችኋል ማለት ነው። አይ ኒድ ኦል ቶፒክ ብላችሁ እዚህ ጋር አይ ኒድ ኦል ቶፒክ ብላችሁ ትነግሩታላችሁ ማለት ነው። ዊዝ ኩዌሽንስ ብላችሁ ዊዝ ኪውዝ ብላችሁ ታረጉታላችሁ ማለት ነው። ዊዝ ኪውዝ ብላችሁ ትጠይቁታላችሁ። በተለያየ መንገድ መጠየቅ ትችላላችሁ ማለት ነው። አይ ኒድ ኦል ቶፒክ ሁሉንም ቶፒኮች እዚህ ጋር እንደምታዩት ዋት ኢዝ ሲስተም አድሚኒስትሬተር ምን ማለት ነው፣ ሲስተም አድሚንስ ምን ይሰራል ምናምን ሁሉንም ነገር ያመጣላችኋል። ከዛ እንደምታዩት ማለት ነው በዚህ መንገድ በምታዩት መንገድ ሁሉንም ነገር ቶፒክ እያንዳንዱ ቶፒክ በጥያቄ መልክ ያመጣላችኋል ማለት ነው። አሁን ለምሳሌ እዚህ ጋር የመጀመሪያውን ኮንትሮል ማይነስ ፕላስ ላድርግላችሁ። ኮንትሮል ማይነስ ያረኩ ላሳያችሁ ማለት ነው። እዚህ ጋር እንደምታዩት ምን አድርጎ አመጣልኝ ማለት ነው። ሲስተም አድሚን ምን ማለት ነው ስንለው ግሩፕ ኦፍ ኮምፒውተር ወርኪንግ ቱጌዘር ነው አለን። ሲስተም ማለት ግሩፕ ኦፍ ኮምፒውተሮች ብዙ ኮምፒውተሮች አንድ ጋር ይሰሩ ነው ብሎ፣ ኮምፒውተር ማለት ወርከር፣ ዩዘር ማለት ከስተመር፣ ሲስተም ማለት እንደዚህ ነው ምናምን ብሎ ከዛ እዚህ ጋር እንደምታዩት ኢን ዩር ኦን ወርድ ዋት ኢዝ ሲስተም ምን ማለት ነው ምናምን ብሎ ይጠይቀናል ማለት ነው። ሜክ ልክ እንደዚህ ሲጠይቃችሁ እናንተ በራሳችሁ ትነግሩታላችሁ ወይንም ደግሞ አይ ኒድ ትሉታላችሁ አይደል? መልቲፕል ብላችሁ ማለት ነው። አይ ኒድ መልቲፕል ኪውዝ ዊዝ አንሰር ትሉታላችሁ ማለት ነው። ልክ እንደዚህ ስትሉት ምን ያደርግላችኋል ማለት ነው። በምታዩት መንገድ ማለት ነው እንደ አዲስ ይሄን ነገር ማለት what is the matter of system administrator because of you may manage system you must understand what you managing ምናምን ይላል። ልክ እንደዚህ ስታሉት ኳቲ ሲስተም ብሎ ያመጣላችኋል ማለት ነው። እዚህ ጋር እንደምታዩት ከነ ጥያቄያቸው question 4 question 5 እያለ እያንዳንዱ ማለት ነው ሪፕላይ ዊዝ ዩር አንሰር ላይክ ዚስ በዚህ መንገድ ሪፕላይ አድርጉ ይላችኋል ማለት ነው። እናንተ መልሳችሁን ከዛ እዚህ ጋር በምታዩት መንገድ ማለት ነው ለምሳሌ ይሄኛውን ዝም ብዬ ራንደምሊ ነው ማሳይ ABCD ብላችሁ የተለያየ መልሳችሁን ጽፋችሁ ብታስገቡለት ማለት ነው ምን ያደርግላችኋል ማለት ነው። እሱ በስነ ስርዓት አርሞ ይነግራችኋል። አሁን ለምሳሌ አይ ላይክ አንሰር ኤቢሲዲ ኢዝ ሚሲንግ ሳምቲንግ ይላል ማለት ነው። ልክ በዚህ መንገድ ስጡኝ ይላችኋል ማለት ነው። ከዛ እዚህ ጋር ታረጉለታላችሁ። ከዛ ለምሳሌ ኩዌስችን አንተሉትና ከዛ ኩዌስችን አሁን ለምሳሌ እዚህ ጋር ማለት ነው ኩዌስችን ጥያቄ 2 ቢ ቢሆን መልሱ፣ ጥያቄ 3ን ደግሞ ሲ ቢሆን መልሱ፣ ጥያቄ 4ን ደግሞ እንደዚህ ማለት ነው። ይሄ እንደ አማራጭ ነው። 5 ቢሆን 5 ጥያቄ ሲ ቢሆን
ጥያቄ አምስተኛው ደግሞ ኩዌስችን 5 ደግሞ መልሱ ዲ ቢሆን ልክ እንደዚህ ትነግሩታላችሁ ማለት በሚያዛችሁ መሰረት። ይሄ ኢዝ ላይክ ቲቸር ነው የሚሆንላችሁ ማለት ነው። አሁን ለምሳሌ ኮሬክት አንሰር እኔ ያልኩት ኤ ነው፣ ኮሬክት አንሰር ቢ ነው ከነ ምክንያቱ ያስረዳኛል። ቢ ነው ያልኩት እኔም በትክክል ገምቼም ቢሆን አግኝቼዋለሁ። እኔ እናንተን ለማሳየት እዚህ ጋርም ሲያገኝቼዋለሁ፣ እዚህ ጋር ኮሬክት አንሰር ተሳስቻለሁ ማለት ነው። ሰመራይዝ ያደርግላችኋል ማለት ሄራ ስሞል ሚሞሪ ይላችኋል። አያችኋ እዚህ ጋር በስሞል ፎር ሚሞሪ ለማስታወስ እንዲደረጋችሁ ሲስተም አድሚን ማለት በአጭሩ ሳብ ፒሲሲ ብላችሁ ትይዙታላችሁ ማለት ነው። ሲስተም ማለት መኒ ኮምፒውተር፣ ኤ ማለት አድሚኒስትሬተር፣ ፒ ማለት ደግሞ ፒፕል፣ ቻሌንጅ፣ ቻሪቲ ምናምን እያለ እንደዚህ ማየት ትችላላችሁ ማለት ነው። ከዛ ወይንም ደግሞ እዚህ ጋር በምታዩት መልኩ ለምሳሌ ክሬት ኤ ሊስት ኦፍ ኬ ተርምስ ኤንድ ዴፊኒሽንስ ትሉታላችሁ ማለት ነው። በዚህ መንገድ በምታዩት መንገድ ክሬት ኤ ሊስት ኦፍ ኬ ተርምስ ኤንድ ዴፊኒሽኖችን እንዲሰጣችሁ ጠይቁታላችሁ ማለት ነው። ከዛ በምታዩት መንገድ ለሚሞራይዝ በሚጠቅም መንገድ ልክ እንደዚህ አድርጎ ይሰጣችኋል። ሲስተም ማለት እንደዚህ ነው፣ ሲስተም ፖሊሲ፣ ሲስተም ስቴት ምንድን ነው፣ ሲስተም አድሚን ምን ማለት ነው፣ ባክአፕ ምን ማለት ነው የሚለውን እንደዚህ አድርጎ ይሰጣችኋል። ደግሞ ልክ ከሰጣችሁ በኋላ ደግሞ በደንብ ሚሞራይዝ ለማድረግ ወይንም ደግሞ ለማስታወስ እንዲጠቅማችሁ ማድረግ ያለባችሁ አንድ ነገር ምን ትሉታላችሁ? አይኒድ ትሉታላችሁ። አይኒድ ለምሳሌ ፈተናችሁ ከ20 ከሆነ 40 ጥያቄ ስሩ። በትንሹ 40 መልቲፕል ቾይስ መልቲፕል ቾይስ አንሰር ማለት እንደዚህ ትልቱና መልቲፕል ቾይስ ዊዝ አንሰር ብላችሁ ትነግሩታላችሁ ማለት ነው። ከነ መልሱ እንዲሰጣችሁ ማለት ነው። አንሰር ኤንድ ኤክስፕላኔሽን ትሉታላችሁ። ኤክስፕልስ ትሉት ራሱ ይረዳችኋል ማለት ነው። ከዛ ልክ እንደዚህ አድርጋችሁ ጊዜያችሁንም በጣም በሚቆጥም መንገድ በቀላሉ ማንበብ ትችላላችሁ። ከዛ ኩዌስችን አንሰር ኤንድ 40 ሃይሊ ኳሊቲ መልቲፕል ቾይስ ኩዌስችኖችን እዚህ ጋር እንደዚህ አድርጎ ይሰጣችኋል ማለት ነው። ከዛ እንደዚህ በምታዩት መልኩ መጀመሪያ 10 ይሰጣችኋል። ማንሰሬት ዊዝ አንሰር ትሉታላችሁ። ዊዝ አንሰር እዚህ ጋር ደግሞ ራሳችሁ እንድትሞክሩትም ያደርጋችኋል። ምክንያቱም ስተዲ ሞድ ስላደረግነው ነው። ይሄንን ሞድ መጠቀማችን ብቸኛው የሚሰጠን ጥቅም ምንድነው? መልሱን እንኳን ራሳችን እንድንሰራ ነው የሚያደርገን። እሱ አይሰራልንም ማለት ነው። ዘ ሩል ሳይ ዋን ኩዌስችን አት ኤ ታይም ነው። ሶ እዚህ ጋር በምታዩት መንገድ ማለት ነው እንድትሰሩ ደግሞ ያደርጋችኋል ማለት ነው። ስተዲ ሞድ ማድረጋችሁ ጥቅሙ አንደኛው ይሄ ነው። ይሄን ስተዲ ሞድ ደግሞ አጥፍታችሁ ማለት ነው ልክ ስተዲ ሞዱን አጥፍታችሁ ለምሳሌ እዚህ ጋር ትመጣላችሁ። አድ ፎቶስ ኤንድ ፋይልስ የሚለው ጋር መጣችሁ ስተዲ ሞዱን አጥፍታችሁታል ከታች ላይ ማለት ነው አይደለ? ስተዲ ሞድ የሚለውን ካጠፋችሁት በኋላ ሞር ደግሞ እንዲሰጣችሁ ለምሳሌ እዚህ ጋር ቻፕተር ቱልን ቢሆን እዚህ ጋር ማለት ነው እዚህ ጋር ታፕሎር ታደርጉታላችሁ። ጊቭ ሚ ሾርት ኖት ፎር ኤግዛም ብትሉት ማለት ነው ልክ እንደዚህ በምታዩት መልኩ ሪዲንግ ዶክሜንት ያደርጋል። ሾርት ኤንድ ክሊር ኤግዛም ፎከስድ የሆኑ ኖቶችን ከቻፕተር ቱ ይሰጣችኋል ማለት ነው። ወርክ ግሩፕ ምንድነው፣ ዶሜን ምንድነው፣ ዶሜን ኮንትሮለር ምንድነው፣ እያንዳንዱን ነገር በሚገባ አብራርቶ ያስረዳችኋል ማለት ነው። ይህንን ማድረጉ ያለምንም ኢረር በቀላሉ እናንተ ኮንሴፕቱ እንድትረዱትና እንድትማሩት ያስችላችኋል ማለት ነው። በቀላሉ እንደዚህ እያደረጋችሁ እናንተ እውቀታችሁን ማዳበርና ለፈተና መዘጋጀት ትችላላችሁ። አሁን ከስተዲ ሞድን ስላጠፋችሁት ይሄኛው ቻትጂፒቲ ሊሚት ይደርሳል ማለት ይሄ ነው አንዱ ችግር። ሊሚት ሲደርስባችሁ ደግሞ ዲፕሲክን መጠቀም ትችላላችሁ ማለት ነው። ዲፕሲክ ላይ ዲፕቲንክን ካበራችሁት በኋላ ልክ እንደዚህ እስከ 50 ሜጋባይት የሚደርሱ ፋይሎችን ማድረግ ትችላላችሁ ማለት ነው። ፍሮም ዘ ፒፒቲ ትሉታላችሁ። ለምሳሌ ይሄኛውን ፍሮም ዚስ ፒፒቲ ጊቭ ሚ ትሉታላችሁ። ከዚህ መጽሐፍ ላይ ጊቭ ሚ ትሉታላችሁ። ለምሳሌ 40 መልቲፕል ቾይስ ኩዌስችኖችን መልቲፕል ቾይስ ኩዌስችን ኩዊዝ ዊዝ አንሰር ትሉታላችሁ። አንሰር ኤንድ ኤክስፕላኔሽን ትሉታላችሁ ማለት ነው። ኤክስፕላኔሽን ትሉታላችሁ ማለት ነው። በዚህ መንገድ ታስገቡለታላችሁ። ከዛ ልክ እንደዚህ ኤምፒፒቲ ሼር ስታደርጉለት በዲፕሲክ አማካኝነት ማለት ነው። ይሄኛው ደግሞ ሊሚት አለመኖሩ እንደ አማራጭ ነው። እንግዲህ ቲንኪንጉም እንደምታዩት ከቻትጂፒቲ የተሻለ በመሆኑ ይህን ነገር በደንብ መጠቀም ትችላላችሁ ተማሪዎች። እንግዲህ በምታዩት መልኩ ጥያቄዎችን ይሰጣችኋል። እነዚህን ጥያቄዎች በደንብ ሰራችሁ ማለት ከመጽሐፉ ለሚመጡ ማንኛውም ጥያቄዎች ራሳችሁን ብቁ ታደርጋላችሁ። ዋይ ዜር አር ቱ ፕራይመሪ ሞጁል ኦፍ ኮንፊገሪንግ ማይክሮሶፍት ዊንዶ ላን ለምንድን ነው ይላችኋል። መልሱ ወርክ ግሩፕ እና ዶሜን ስላለ ነው። እዚህ ጋር ቢ ነው መልሱ። ዘ ስላይድ ስቴት ዘ ማይክሮሶፍት ያርጎላችኋል ምናምን ኢን ወርክ ግሩፕ ሞዴል ሃው ዘ ኮምፒውተር ትሪትድ ኢኳል ኦር ፒር ነው ምናምን እያለ ከነ ኤክስፕላኔሽኑ
በምታዩት መንገድ ያለ ሊሚት ይሰጣችኋል። ሶ አሁን ላይ ማንንም መምህር መጠየቅ አይጠበቅባችሁም። በቀላሉ እዚህ ጋር ለምሳሌ ጊቭ ሚ ትሉታላችሁ። ለምሳሌ ጊቭ ሚ ማይንድ ማፕ ትሉታላችሁ። ማይንድ ማፕ ትሉታላችሁ ማለት ነው። ጊቭ ሚ ማይንድ ማፕ ትሉታላችሁ። አሁን ለምሳሌ ይሄኛው ጥያቄዎችን ጀነሬት እያደረገ ነው ማለት ነው። በጣም ብዙ ጥያቄዎችን ጀነሬት ያደርግላችኋል። ጊቭ ሚ ማይንድ ማፕ ስትሉት ደግሞ በምታዩት መንገድ ትንሽ ቲንክ ያደርጋል ማለት ነው። በኢሜጅ ሊሰጣችሁ ይችላል። ከፈለጋችሁ በፈለጋችሁት መንገድ ማለት ይችላላችሁ። እንግዲህ ስትራክቸራል የሆነ ማይንድ ማፕ በዲያግራም መንገድ እንደምታዩት ጀነሬት ያደርግልኛል። አያችሁት አይደለ? ምን ያክል ዲፕ በሆነ መንገድ እዚህ ኮንሰፕቱን ባጭሩ እንድትረዱት በሚያስችል መንገድ ማለት ነው። ያ ትንሽ እንጠብቀዋለን። አያችሁታ እዚህ አሁን አጠቃላይ እዚህ ኮንሰፕት ላይ ያሉትን ነገሮች እንደዚህ አድርጋችሁ ማየት ትችላላችሁ ማለት ነው። ፎርቴን የፊወር ኮምፒውተርስ ነው። ይሄኛው እንዴት ነው ከሆነ ካራክተራቸው ኢኳል ፒር ነው ምናምን እያለ በምታዩት መንገድ በኢሜጅ ሳይቀር ማጥናት ትችላላችሁ። ይህም ደግሞ ለፈተና በበቂ ሁኔታ እንድትዘጋጁ ስለሚያስችል ጥሩ ውጤት ለማምጣት ያስችላችኋል። እንግዲህ ቻትጂፒቲ ዲፕሲክ እንዲሁም ደግሞ ሌሎችም አሉ። በቅርብ ቀን ሙሉ የተብራራ ቪዲዮ የሚሰራላችሁ እንደ ሾርት ኮርስ ማለት ነው። እነሱን በመጠቀም ስኬታማ የሆነ ጥናቶችን በማድረግ ውጤታችሁን ማሻሻል ትችላላችሁ። ተማሪዎች እንግዲህ በዛሬው ቪዲዮ ላይ ጥሩ ነገር እንዳገኛችሁበት እርግጠኛ ነኝ። ቻናሉን ሰብስክራይብ ያላደረጋችሁ ካላችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ ማለት ነው። በቀጣይ ቪዲዮ እንገናኛለን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሁንላችሁ።